ደስታ ገብረ እግዚአብሔር እባላለሁ። በአራዳ ክፍለ ከተማ ወረዳ 9 ትምህርት ጽሕፈት ቤት ኃላፊ ነኝ። ዛሬ የምንገኘው በዳግማዊ ምኒልክ አንደኛ እና መካከለኛ ደረጃ ትምህርት ቤት ነው። ዛሬ የምንጀምረው የስድስተኛ ክፍል ተማሪዎች ከተማ አቀፍ ፈተና ሲሆን 3 ሰዓት ፈተናውን ተጀምረዋል። ከዚህ በፊት በነበረን የመማር ማስተማር ዝግጅት ቅድመ ዝግጅቶችን በተሟላ ሁኔታ አስኬደን ዛሬ በሙሉ ስነ ልቦና ተማሪዎች ወደ ፈተና ገብተዋል። ጥሩ ውጤት እንደሚያስመዘግቡም በየጊዜው እየተገመገመ የመጣበት ሁኔታ አለ ማለት ነው። የባለፈውን ጥሩ ውጤት እንደነበረን ዛሬም በጥሩ ሁኔታ እንደግመዋለን ብለን እናስባለን። ይሄ ፈተና በሀገሪቱ በሁሉንም አካባቢ የሚካሄድ አይነት ፈተና ሆኖ በአዲስ አበባ ደረጃ ለሚካሄድ እና ተማሪዎች ዝግጁ መሆናቸው ገምገመን ወደዚህ ፈተና የገቡበት ነገር አለ። ሌላ ይሄ የፈተና አስኬጁል ልዩ የሚያደርገው ከ7ኛ ሀገራዊ ምርጫ ማግስት መሆኑን ከድል ማግስት የተማሪዎቻችን ውጤት በከፍተኛ ለማስመዝገብ የተሰራበት ሁኔታ ነው ያለ እና አሁንም በፈተና ጥሩ ውጤት እንደሚያመጡ ተስፋ እናደርጋለን ማለት ነው። ለዚህ ፈተና ምቹ የሆነ ሁኔታ ተፈጥሯል። በአዲስ አበባ ሰላም እና ጸጥታ በአስተማማኝ ሁኔታ ስለተረጋገጠ ምንም የተማሪዎች ስጋት፣ የአስተማሪዎች፣ የፈታኞችም የአስተባባሪዎችም በሙሉ አቅም እየሰሩ ይገኛሉ ማለት ነው። ይሄ የሰላማችን አንደኛ ማሳያ ነው ማለት ነው። በውጤት ደግሞ በቀጣይ መስከረም የምናየው ይሆናል። በውጤት እንደምንመጣ ተስፋ እናደርጋለን። ይሄ ፈተና የሚቆየው ለ3 ቀናት ነው። ዛሬ ጀምሮ ለ3 ቀናት የሚቆይ የስድስተኛ ክፍል ፈተና ይወሰዳል። ከዛ በኋላ 8ኛ ይቀጥላል ማለት ነው። የ8ኛ በዛ ልክ 3 ቀን ፈተና ይወስዳሉ ማለት ነው። በከተማ ደረጃ እንደ ላውንች የተደረገ ፈተና የተጀመረበት በክቡር ዶክተር ዘላለም ሙላቱና በአራዳ ክፍለ ከተማ ዋና ስራ አስፈጻሚ እንዲሁም የወረዳችን ዋና ስራ አስፈጻሚና ፓርቲ ኃላፊ መጥቶ አስጀምረውታል። ፈተናው በጥሩ ሁኔታ እየተካሄደ ይገኛል ማለት ነው።